የኛ ሀብት የኛ ንብረት በዋዛ ፈዛዛ መልሰን የማንተካው እንደ አፈር ያለው ውድ ሀብት ድንበር ጥሶ ከክልላችን ሲወጣ የሉዓላዊነት መደፈር መገለጫ ነው። የኛ አባቶች አድዋ ላይ ገድል ሰርተዋል። እኔና እናንተ በግሪን ሌጋሲ ሌላ ገድል እየሰራን ነው። ልጆቻችን ሁለት የሉዓላዊነት መገለጫ ያስባሉ። አድዋ ላይ ተዋግተው ከውጭ የመጣን ጠላት ተከላከሉ። በግሪን ሌጋሲ ዘመን ደግሞ ተባብረው ችግኝ ተክለው የሚሸረሸር ተራራን፣ የሚጓዝ አፈርን፣ የሚነጥፍ ውሃን ተከላከሉ ብሎ ሁለቱንም በእኩል ልጆቻችን ለማውሳት እንዲችሉ ስለሚያስችል በሰራችሁት ሥራ ገናም በምንሰራው ሥራ እንኳን ደስ ያላችሁ እንኳን ተሳካላችሁ ማለት ተወዳል። ቆፈር ቆፈር አፈሩን ቆፈር ትክል ትክል ችግኟን ትክል ደለል ደለል መሬቱን ደለል ጉስም ጉስም በረሃ ጉስም ጋሽ ዶክተር ጋሽ ሐኪሙ በየጤና ጣቢያ ሰዎችን ሲያክሙ ላልሰሙት ያሰሙ ጋሽ ቲቸር ጋሽ መምህሩ አገር ተረካቢ ትውልድ ሲያስተምሩ እርሶም ይናገሩ። ቆፈር ቆፈር አፈሩን ቆፈር ትክል ትክል ችግኟን ትክል ጋሽ እጅጉ ሰላም ፍቅር ብለው ህዝቡን ሲያረጋጉ ዛፍ መትከላይ ዘንጉ ቆፈር ቆፈር አፈሩን ቆፈር ትክል ትክል ችግኟን ትክል መሐንዲሱ ኢንጂነሩ ግንበኛ ሰማርቶ ሕንፃውን ሲያሰሩ እርሶ ምናገሩ። አሽከርካሪ ድራይቨሩ በመኪናችሁ ጭስ እንዳትቃጠሉ ኑና ዛፍ ትከሉ። ትክል 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 ቆፈር ቆፈር አፈሩን ቆፈር ትክል ትክል ችግኟን ትክል ደለል ደለል መሬቱን ደለል ጉስም ጉስም በረሃ ጉስም ጋሽ ዶክተር